ሰላም ጤና ይስጥልኝ ውድ ሀሰስ ስፖርት አድማጮች፣ በዛሬው የስፖርት ማህደራችን በእንግሊዝ ፕሪሚየር ሊግ ታሪክ ዋንጫ ያነሱት 13ቱን የሊቃውንት ስብስብ ይዤላችሁ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። የእንግሊዝ ፕሪሚየር ሊግ እንደ አዲስ ከተመሰረተ ከ1992-93 ጀምሮ እስካሁን ድረስ የሊጉን ዋንጫ ማንሳት የቻሉት 13 አሰልጣኞች ብቻ መሆናቸውን ያውቁ ኖሯል። ከአሌክስ ፈርጉሰን ታሪካዊ የበላይነት እስከ አርቴታና አርነ ስሎት የቅርብ ጊዜ ስኬቶች የፕሪሚየር ሊጉን የወርቅ ዋንጫ እስከ ሳሙት ቬንገር ዝርዝርና ያስመዘገቡት የዋንጫ ብዛት ይህንን አስመለክታችኋለሁ። ስለ አሌክስ ፈርጉሰን በማንቸስተር ዩናይትድ የ26 ዓመት ቆይታቸው 13 የፕሪሚየር ሊግ ዋንጫዎች፣ ፔፕ ጋርዲዮላ በማንቸስተር ሲቲ የ10 ዓመት ቆይታቸው 6 የእንግሊዝ ፕሪሚየር ሊግ ዋንጫዎች፣ ጆዜ ሞሪኖ በቼልሲ የ5 ዓመት ቆይታቸው 3 የእንግሊዝ ፕሪሚየር ሊግ ዋንጫዎች፣ አርሰን ቬንገር በአርሰናል የ22 ዓመት ቆይታቸው 3 ዋንጫዎች፣ ሚኬል አርቴታ በአርሰናል የ6 ዓመት ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ ካርሎ አንቸሎቲ በቼልሲ የ2 ዓመት ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ አንቶኒዮ ኮንቴ በቼልሲ የ2 ዓመት ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ ሰር ኬኒ ዳግሊሽ በብላክበርን ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ የርገን ክሎፕ በሊቨርፑል የ9 ዓመት ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ ሮቤርቶ ማንቺኒ በማንቸስተር ሲቲ የ3 ዓመት ተኩል ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ ማኑኤል ፔሌግሪኒ በማንቸስተር ሲቲ የ3 ዓመት ቆይታቸው 1 የፕሪሚየር ሊግ ዋንጫ፣ ክላውዲዮ ራኒሪ በሌስተር ሲቲ የ2 ዓመት ቆይታቸው 1 የእንግሊዝ ፕሪሚየር ሊግ ዋንጫ፣ አርነ ስሎት በሊቨርፑል የ1 ዓመት ቆይታቸው 1 ዋንጫ አሳክተው አልፈዋል። ሌላው አስደናቂ እውነታ ሚኬል አርቴታ በአርሰናል ቤት በሊጉ ታሪክ በተጫዋችነት በተሰለፈበት ክለብ ውስጥ በአሰልጣኝነት ዋንጫ ማንሳት የቻለ የመጀመሪያው ሰው ነው። አርሰናል ከ2003-2004 የማይበገሩት ስኬት በኋላ ለመጀመሪያ ጊዜ የሊጉ ሻምፒዮን መሆን የቻለው በሱ መሪነት ነው። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ከተረከቡ በኋላ በ13 ዋንጫዎች የሊጉ የምንጊዜም ስኬታማው አሰልጣኝ ናቸው። እሳቸው በ2012-13 ክለቡን ከለቀቁ በኋላ የፕሪሚየር ሊጉን ዋንጫ ማሸነፍ አልቻለም። ፔፕ ጋርዲዮላ ማንቸስተር ሲቲን ተረክቦ በ10 ዓመታት ቆይታው 6 ዋንጫዎችን ያነሳ ሲሆን ከ2021 እስከ 2023-24 በተከታታይ 4 ጊዜ በማሸነፍ አዲስ ታሪክ አስመዝግቧል። የመጀመሪያው የዋንጫ ድሉ በ2017-18 ሪከርድ የሆነ 100 ነጥብ የተመዘገበበት ነበር። አርሰን ቬንገር አርሰናል በ2023-2024 የውድድር ዘመን ሙሉ የሊጉን ጨዋታዎች ሳይሸነፍ 26 አሸንፎ 12 አቻ ወጥቶ በማጠናቀቅ ታሪካዊውን የወርቅ ዋንጫ መውሰድ የቻለ ብቸኛ አሰልጣኝ ነው። ቺሊያዊው ማኑኤል ፔሌግሪኒ በማንቸስተር ሲቲ ቤት ከአውሮፓ ውጭ ሆኖ የፕሪሚየር ሊጉን ዋንጫ ማንሳት የቻለ የመጀመሪያው አሰልጣኝ ነው። ክላውዲዮ ራኒሪ በሌስተር ሲቲ ቤት በሊጉ ታሪክ እጅግ አስገራሚ የሚባለውን የ1 ለ5000 ግምት በማሸነፍ ሌስተር ሲቲን በ2015-16 ታሪካዊ ሻምፒዮን ያደረገ አሰልጣኝ ሆኖ አልፏል። አርነ ስሎት ወደ ሊቨርፑል በመጣ በመጀመሪያው ዓመት በሊጉ የመጀመሪያ የውድድር ዘመን 2024-25 የፕሪሚየር ሊጉን ዋንጫ ማንሳት የቻለ 7ኛው አሰልጣኝ ሆኗል። ጣሊያን በብዛት የፕሪሚየር ሊግ አሸናፊ አሰልጣኞችን ያፈራች ሀገር ስትሆን አንቸሎቲ፣ ኮንቴ፣ ራኒሪና ማንቺኒ ሲሆኑ ቀሪዎቹ አሰልጣኞች ከስኮትላንድ፣ ፈረንሳይ፣ ስፔን፣ ፖርቹጋል፣ ቺሊ፣ ጀርመንና ኔዘርላንድ የተገኙ ናቸው። ከነዚህ 13 ስትራቴጂስቶች መካከል በእግር ኳስ ፍልስፍናውና በክለቡ በሰሩት ስራ ልባችሁን የገዛው ታላቁ አሰልጣኝ ማን ነው? የእናንተን ምርጥ ኮሜንት ላይ አስፈሩልን። ክቡራን የሀሴ ስፖርት አድማጮች፣ የዛሬው የስፖርት ማህደራችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም ድረስ ሸር አድርጉት። ቸር ተመኘን።